እያመቻቸን እንሄዳለን። እኛ በኩል ተልዕኳችንን ህዝቡን ማገልገል ነው። መሪ ቃላችን በዜግነት መጠበቅ፣ በሰብአዊነት ማገልገል ነው። በሰብአዊነት ለማገልገል የምንችለውን ሁሉ እናደርጋለን። እኛ ከመቄዶንያ የምንማረው የሰው ልጅ ምን ያህል በፈጣሪ ሲባረክ እግዚአብሔር ሲባረክ ምን ያህል ለሰው ልጅ እንደሚቆም ያየንበት። እዚህ የምናያቸው አብዛኛው እናቶች፣ አባቶች፣ ሴቶች፣ ወንድሞች ቢኒያም ባይደርስላቸው ኖሮ ምን ሊሆኑ እንደሚችሉ የምንገምትበት፣ ራሳችንን እናቶችና አባቶች ቤት ውስጥ የምናይበት፣ እኛ ባንኖር የሚያግዝ ባይኖር የሚረዳ ባይኖር የሚያሳክም ባይኖር የእኛ አባቶች እናቶች ይሆናሉ ብለን የምናስብበት፣ የራሳችንን የነገ ዕጣ ፈንታ እግዚአብሔርን የምንለምንበት የምንጠይቅበት ብዙ ነገር የምንማርበት ስለሆነ እውነት ለመናገር ወደ መቄዶንያ ስንመጣ አንድም እዚህ ባሉ እናትና አባቶች ብቃት ለማግኘት፣ ሌላኛው እኛም ምን አይነት ህይወት እንዳለ ለመማርም ጭምር እንደገና ደግሞ እኛም ነገ ከነገ ወዲያ እንደዚህ አይነት ነገር ሲኖር ከእኛ ምንድን ነው የሚጠበቀውና እኛ ስምን ማድረግ አለብን ማለት ይህን ጭምር እግዚአብሔርን እንዲያግዘን ፈጣሪውን ለመጠየቅ ጭምር ሲኖሩ እንድንመጣ እኛ በእውነት በጣም ተደስተናል። መቄዶንያ በጣም ትላልቅ ፕሮጀክቶችን እያጠናቀቀ ነው ያለው። አሁንም በሀገራችን አንዳንዱ በጣም በመንግስት ደረጃ ካልሆነ በግል የማይቻል አዳዲስ ፕሮጀክቶች ይዘን እየሄደ ነው። ይህንን እያገዝን መቄዶንያ ነገር የራሱን አቅም ገቢ የራሱን አቅም አሳድጎ ራሱን አግዞ ሌሎችንም ደግሞ ሌሎች ልክ እንደ ዶክተር ቢኒያም የተለያዩ እናቶች ህፃናት ላይ የሚሰሩ የተለያዩ ልጆች አሉ። የተመረቁ የተባረቁ ሰዎች አሉ። እነሱን የሚያግዝበትና እኛም እነዚህ ሌሎችን እያስፈሩበት እንድን እያየሄዳለን። ዛሬ እግዚአብሔር ተጠብቆ ሳይሆን በዚህ መልኩ እዚህ አንድ ላይ ሰብስቦ ስላገናኘን ቃላችን ከልብ አመሰግናለሁ። እናንተም ተባረኩ። እናቶች አባቶች እድሜና ጤና ይስጣችሁ። ከዚህ በኋላ እንደመጣ እናያችኋለን። እግዚአብሔር ይስጥልን። አመሰግናለሁ። በጭብጨባ ተቀበሉልኝ ባካችሁ።